ሰላም ቤተሰብ እንዴት ናችሁ? ዛሬም እንደባለፈው ቪዲዮ በአንድ ታሪክ ተንተርሰን ከሱ የምንማረውን መልእክት ወስደን እናበቃለን። የባለፈውን ቪዲዮ ያላያችሁት ከታች ዲስክሪፕሽን ውስጥ አስቀምጥላችኋለሁ። በአንድ ንብና ዝንብ ባደረጉት ንግግር የሚያወራ ቪዲዮ ነው። እናም ገራሚ እይታ ቀያሪ ሀሳብ ያለበት ነው። ገብታችሁ ተመልከቱ። እዚህ ቻናል አዲስ የሆናችሁት ለእናንተ አስተማሪ አነቃቂ ቪዲዮ ለማቅረብ ሲል የምጥረውን ይህንን ቻናል ሰብስክራይብ ብታደርጉ ምንም አይደለምና ሰብስክራይብ አድርጉላለሁ። ቪዲዮን ሲጨርሱ ተመችቷችሁ ከሆነ ላይክ በማድረግ ሌላው መማር አለበት ብላችሁ የሚታስቡ ከሆነ ሼር ብታደርጉ ጥሩ ነውና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ አነባዋለሁ፣ ሪፍሌክት ማድረጋለሁ። ቀጥታ ወደ ቪዲዮ እንሂድ። የኮርማ ፍልሚያው ሜዳ በደጋፊዎች ጩኸት እየተናጠ ነው። ተወዳዳሪው ደግሞ የምንም ጊዜው ድንቅ የኮርማ ተፋላሚው ማታዶር አልቫሮ ሙኔራ ነው። ኮርማው በቁጣ እየተንደረደረ ተፋላሚውን ገንድሶ ሊጥለው አረፋ እያደፈቀ ሲደነፋ ህዝቡ ማታዶር አልቫሮ ምን ሊያደርግ ይሆን ብለው በጉጉት ይጠብቃሉ። ማታዶር አልቫሮ ግን መፋለሙን አቁሞ ከስታዲየሙ ግድግዳ ጥግ ሄዶ ቁጭ አለ። ሊወጋው የመጣው ኮርማ አጠገቡ ሲደርስ አዋራውን አቡንኖ ቆመ። ስታዲየሙ ጸጥ ረጭ አለ። ማታዶር አልቫሮ ሁኔታውን እንዲህ ሲል ይገልጸዋል። በዚያች ቅጽበት የኮርማው ቀንድ ላይ ያለውን ገዳይ ኃይል ረሳሁት። አይኖቹን ሳያቸው ከቁጣ ይልቅ ንጹህነቱን ተመለከትኩኝ። ሊያጠቃኝ አልነበረም የመጣው። የህዝቡ ጩኸትና የተገራበት መንገድ ለጠብ በመሆኑ ብቻ ነበር ስደነፋ የነበረው። ኮርማውን ጨካኝ እንዲሆን ያደረግነው ተፋላሚዎቹና ህዝቡ ነው አለ። ማታዶር አልቫሮ ወዲያው ለፍልሚያ የሚጠቀምበትን ሻሞላ ጥሎ ለመጨረሻ ጊዜ የኮርማ ፍልሚያ ሜዳን ተሰናበተ። ዓለም ያጨበጨበለትና ዝነኛው የኮርማ ተፋላሚ ቀንዱን አሹሎ እየደነፋ የመጣውን ኮርማ በጥቂት ርህራሄና ቁጭ በማለት አበረደው። ህይወቱም ተቀየረ። ምናልባትም ኃይለኛ እና ቁጡ የምንላቸው ሰዎች ርህራሄና ቁጭ ማለትም ቢሆንስ እላለሁ። ኃይለኛና ቁጡ የሆኑ ሰዎች አይናቸውን ብናይ ርህራሄ እና ህመም የሞላባቸው ሊሆኑ ይችላሉ። ማየት ብቻ በቂ ነው። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። በአንድ ቦታ አንብቤው ደስ ያለኝን ታሪክ ነው ያቀረብኩት። ተምራችሁበታል ብዬ ተስፋ አደርጋለሁ። እዚህ ስለ መንፈሳዊነት የሰራሁት ቪዲዮ አለ፣ እዛ እንገናኝ።